እነዚህን 10 ነገሮች ፊትሽ ላይ በማድረግ ፊትሽን እጅግ በጣም ያማረ እንዲሁም ደግሞ የጸዳ ሁሉ ጊዜም ብርት ፍክት ያለ እንዲሆን ከፈለግሽ እነዚህን 10 ነገሮች ማድረግ ይጠበቅብሻል። የመጀመሪያው የሩዝ ውሃ ነው። ሩዝ ውሃ እንደ የተፈጥሮ ማጽጃ ተብሎ ይታወቃል። ለፊታችን እጅግ በጣም አስፈላጊ ነው። እንዲሁም ደግሞ ፊታችን የፈካ እንዲሆን ያደርጋል። የተለያዩ አላስፈላጊ ቀዳዳዎችን በመድፈን የፊት ጤናን በመጠበቅ ከፍተኛ ሚና ይጫወታል። ስለዚህ ሩዝን እንግዲህ ለፊታችን ስናደርግ የሩዙን ለ24 ሰዓት በማስቀመጥ ያንን ከውስጡ የወጣውን ለ24 ሰዓት ያስቀመጥነውን ሩዝ በጥጥ አድርገን ፊታችንን እንደማጽጃ መጠቀም እንችላለን። እንግዲህ ብዙ ጥቅም አለው ማለት ነው። ሌላኛው በሁለተኛነት የምናየው አሎቬራ ወይም ደግሞ ሬት የምንለው እሱን አሎቬራውን ከበረዶ ጋር አንድ ላይ በረዶ ስንሰራ የአሎቬራ ውስጥ ያለውን ናቹራሉን ተጠቅመን ያንን ከበረዶ ጋር አንድ ላይ ሰርተን ያንን ፊታችን በተለይም ደግሞ አይናችን ስር መቀባት ወይም ደግሞ በሱም ማሸት እጅግ በጣም የአይን ጥቁረትን ወይም ደግሞ አይን ጋር የሚያብጥ ከሆነ ያንን ነገር ያስወግድልናል። ስለዚህ አሎቬራም እንደዛው አንደኛው ወሳኝ ነገር እንደሆነ ማወቅ አለብሽ። ሌላኛው ማር ነው። ማር በተፈጥሮ አንቲባክቴሪያ ተብሎ ይታወቃልና ፊታችን ላይ ብጉርን የሚያወጡብን ነገሮች እነዛን ስለሚቀንስልን ይሄኛውም ፊታችን ብጉርን በማጥፋት ከዛ ደግሞ ግሎ እንዲሆን ያደርግልናል። ማር ብቻውንም ከ10 እስከ 15 ደቂቃ መጠቀም ትችያለሽ ፊትሽን በመቀባት ከዛ በኋላ ለብ ባለ ውሃ መታጠብ ትችያለሽ። ሶስተኛው ይሄ ነው። ሌላኛው እርጎ የምንለው ነው። ፊታችን እርጎ እንዲወጠር ያደርግልናል። እንዲሁም ደግሞ አንዳንድ እነዚህ እንደ ቡግር ነገር ሆኖ ቀይ ነገር እንደዛ የሚቀላብን ነገር አለ አይደል? ቡግርም አንለውም ግን ቀይ ነገር የሚጥልብን ነገር አለና ያንን ነገር ያስወግድልናል። እንዲሁም ደግሞ ሃይድሬት እንዲሆን ያደርግልናል። ፊታችን ቴክስቸር እንዲኖረው ያደርጋል። ስለዚህ በተለይም ደግሞ ከኩከምበር ጋር አንድ ላይ ፈጭተን ብንጠቀመው ከዛ ለ15 ደቂቃ ፊታችን ላይ ብናቆየው እጅግ በጣም የተለየ ጥቅም እናገኛለን ማለት ነው። ሞክሩትና እንግዲህ ለውጡን ኮሜንት ላይ ታስቀምጡልኛላችሁ። ሌላኛው አሁንም እንግዲህ እርጎን ከእርድ ጋር አርጋችሁ እንደ ፌስ ማስክ መጠቀም ትችላላችሁ። እንደዛው እርድ አንቲባክቴሪያ ነው። ፊት ላይ ቡግርን ይቀንሳል ማለት ነው። ስለዚህ እነዚህን በተለይም ደግሞ እርድንና ትንሽዬ ማር ጨምረን አንድ ላይ አዋህደን ለፊታችን ብንጠቀመው ናቹራል ግሎ ይጨምርልናል። ስለዚህ ይሄንንም እንዳትረሽ። ሌላኛው አረንጓዴ ሻይ የምንለው አረንጓዴ ሻይ የሱን ስቲም ፊታችንን ስቲም በማድረግ እንደዛው አላስፈላጊ ቀዳዳዎችን የፊት ማዲያዎችን እነዛን ነገሮች ያጠፋልናል። ወደ ሌላኛው ስንሄድ ፓፓያ ነው። ይሄም እንግዲህ ፊት ላይ የሚወጡ አንዳንድ ነገሮችን ያስወግደና ብራይትን የሆነ ስኪን እንዲኖር ፍክት ያለ ስኪን እንዲኖር ያደርጋል ማለት ነው። ይሄንንም እንግዲህ እንደ ፌስ ማስክ መጠቀም ትችላላችሁ። ፊታችሁን ከተቀብታችሁት ማሳጅ ማድረግ ትችላላችሁ። ሩዝ
ዱቄት ከወተት ዱቄት ጋር አንድ ላይ ሚክስ አድርጋችሁ መጠቀም ነው። ይሄ እንግዲህ ወተት መጨመር ትችላላችሁ። ሁለቱም የሩዙንም ወተር የዱቄቱንም የወተቱን ዱቄት አንድ ላይ ሚክስ ለማድረግ በውሃ ሚክስ አድርጋችሁ ፊታችሁ ላይ ማድረግ ትችላላችሁ። ከዛ በኋላ እንዲደርቅ ትተውታላችሁ። ትንሽ ደቂቃ ቆይታችሁ እንደዛው በቀዝቃዛ ውሃ መታጠብ። ይሄም እንደዛው ለፊታችን ብራይት እንዲሆን ያደርግልናል እና ደግሞ ፊታችን እንዳይደርቅ ስሙዝ እንዲሆን ያደርግልናል። ይሄም በጣም እጅግ በጣም አሪፍ የምንለው ነው። ፊታችሁ ላይ ልታደርጉት የሚገባው ነገር አንደኛው ይሄ ነው ማለት ነው። ሌላኛው የካስተር ኦይል ማስክ ነው። ይሄም እንደዛው በአጠቃላይ አሁን እየነገርኳችሁ ያሉት ነገሮች ፊታችን ብራይትን እንዲሆን እነዚህ ፊት ላይ የሚወጡ አላስፈላጊ ነገሮችን የሚያጠፉልን ነገሮች ናቸውና ይሄም እንግዲህ ከኦሊቭ ኦይል ጋር ካስተር ኦይሉን ከኦሊቭ ኦይል ጋር አንድ ላይ ሚክስ አድርገን ፊታችሁ ላይ ተቀብታችሁት ማደር ትችላላችሁ። ባትታጠቡትም ምንም አይነት ችግር የለውም። ይሄንንም አንድ ልታረጉት የሚገባ ነገር ነው ማለት ነው። ሌላኛው ማድረግ ያለባችሁ ነገር ናቹራል ሊፕ ማስክ ነው። ከንፈራችሁ እየደረቀ የሚያስቸግራችሁ ከሆነ ማር መቀባት ትችላላችሁ። እሱም ካልሆነ ደግሞ እርጎ መቀባት ትችላላችሁ። ያንን ከ10 እስከ 15 ደቂቃ አቆይታችሁ መታጠብ። እንግዲህ ይሄኛው አንዳንዴ እንዲሁ በተፈጥሮ ሊደርቅብን ይችላልና ያንን ነገር ያስታግስላችኋል ማለት ነው እና ፒንክ እንዲሆን ያደርግልናል። ይሄንን ነገር መጠቀማችሁ ያማረ እና ሶፍት የሆነ ፒንክ እንዲሆን ያደርግላችኋል ማለት ነው። ሌላኛው ሃይድሬሽን ኤንድ ፊታችሁ ምን ጊዜም እንዳይደርቅ መንከባከብ አለባችሁ። በተለይ ደረቅ ፊት ያላችሁ ሰዎች ፊታችሁ ሁሌም ሃይድሬት እንዲሆን ስኪናችሁ ስኪን ሪላክሴሽን የምንለው ምን ጊዜም ፊታችሁ ውጥር ያለ ደረቅ ሆኖ መጎዳት የለበትም። በተለይ ደረቅ ፊት ላላችሁ ሰዎች ማለት ነው። ስለዚህ ይሄ ደግሞ ሌላኛው ለፊታችን ሃይድሬት እንዲሆን ሁሌም ያማረ እንዲሆን የሚያደርግልን ነገር ውሃ መጠጣት ነው። በቂ የሆነ ውሃ መጠጣት ለፊት ጥራት ደረቅ እንዳይሆን ያደርጋልና ይሄንንም አንዱ ማድረግ ያለባችሁ ነገር ነው። ሌላኛው በቂ እረፍት መውሰድ፣ ጭንቀት ማስወገድ። እነዚህ በአጠቃላይ የፊት ጤናን የሚጠብቁ ነገሮች ናቸውና እነዚህ ነገሮች አሁን የነገርኳችሁ ነገሮች በማድረግ ፊታችሁን ሁሌም ቢሆን ያማረ የተዋበ እንዲሆን ያደርግላችኋል ማለት ነው።